ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕርት እንቆጳዝዮን ቅድስት ቤተ ክርስቲያን ከመሆኑ አንፃር እየሰጠን ያለነው ይሄ ንዋያተ ቅድሳት አስፈላጊነታቸውን አንፃር እንደው ሰው እንዴት እየተከታተላችሁ? እንግዲህ መለኪያዎች ይኖራሉ። እያንዳንዱ ነገር እንትኑ ሲሰላ የትኛው ነው የሚያመዝነው የሚለው ጥናት መስራት ይፈልጋል። ለምሳሌ በየወሩ የትኛው ቪዲዮ ምን ስንት ታይቷል፣ የትኛው ቪዲዮ ስንት ታይቷል የሚለውን የተወሰነ ጥናት መስራት ይፈልጋል። አንዳንድ ጊዜ አንዳንዱ ምናልባት ረዘም ሲል ተመልካች ሲያገኝ ይቀራል። አጠር ሲል ብዙ ሰው የማየት እንደገና ቅድም እንዳሉት ደግሞ እንደ አጀንዳው ትንሽ ርዕሱ ድንገት የሚያደርግ ከሆነ ብዙ ሰው የማየት ነገር አለ። እኔ ምንድነው አሁን ባለው ሁኔታ ይሄ ኦርቶዶክሳውያኑ በተለይ እኛ ክርስቲያኖችን የሚመለከተን ትምህርቱ ነው፣ ስርዓተ ቤተክርስቲያንን ማወቅ ነው እያለ በብዙ ነገር ነው የተያዘ ነው እና ከዛ አንጻር እኔ በጣም ጥሩ ነው ብዬ ነው የማስበው። በቃ አሁን ካለው የህዝቡ መበታተን አንጻር ይሄ አጀንዳ ተኮር ማህበረሰብ እየተፈጠረ ስለሆነ እኛ አሁን የያዝነው ርዕሰ ጉዳይ አሁን ላለው ትውልድ ብዙ ሚስብ አይደለም ማለት አሁን ያለው ትውልድ ተሰበረ፣ ሞተ፣ ተሰረቀ፣ ተዘረፈ፣ ተደባደቡ፣ ተጣሉ የመሳሰሉ ሁኔታዎችን ነው የሚመለከተው። አሁን እንዲህ ይደረጋል እንዲህ አይደረግም፣ እነ መምህር ገሌ እንዲህ ብለዋል፣ እነ መምህር ገሌ እንዲህ እያሉ ነው፣ ከነማን ወገልቁ ነው አሁን ያው ሩጫና ከዚህ አንጻር እኔ በጣም ጥሩ ስኬት ላይ ነው ብዬ የማስበው። ይሄ ስኬት ነው መንፈሳዊ ማለት ነው እና መንፈሳዊ ጥሩ ውጤት አምጥቷል ብዬ አስባለሁ። 100 ሰው 250 ሰው እንደዚህ የመሳሰለ ድረስ የሚያየው አለ፣ 50 60 አለ እና ያ ጥሩ ነገር ነው። በቃ ስርዓተ ቤተክርስቲያንን 60 ሰው ካየ እና ያ 60 ሰው መረዳት ካገኘ ቀላል ነገር አይደለም። ግን ደግሞ አንዳንድ ጊዜ ቁጥር ይሆናል። እኛ የምናየው ቁጥሩን ነው። ይህን ያህል ሰው አይቶታል የሚለው ቁጥሩን ሲስተሙ ስለሚያሳየን ነው። ያ ያየው ሰው በራሱ በምን ያህል መጠን ተረድቶታል፣ በምን ያህል መጠን አይቶታል? እሱ ነው ደግሞ ትልቁ ጥያቄ። ምክንያቱም ከሚላኩት ጥያቄዎች ማየት እንችላለን። መልሱ እዛው እያለ ጥያቄ መጠየቅ እዛው ክፍሉ ላይ አለ። ዞር ብሎ ቪዲዮውን አለማየት። ለምሳሌ ቲክቶክ ላይ ያሉ ተመልካቾች ቲክቶክ ላይ ምን ቆርጠን ነው የምንለቀው የሆነች ነገር ስለዚህ እዛች ያለችውን እዛው ይጠይቃሉ። ግን መልሱ ዩቲዩብ ላይ አለ። ስለዚህ ሙሉን ቪዲዮ ገብቶ ማየት እንደዚህ አይነት ልምዶች ቢኖሩ እንጂ ተመልካቹ እኔ አሁን እስካሁን ባለው ጥሩ ነው። ወደፊት ደግሞ እግዚአብሔር ቢፈቅድ እንግዲህ እየበዛ ይሄዳል ብለን እናስባለን። ለምሳሌ የሚያዩ ባል ከሆነ ሚስት ከሆነች ለልጆቻቸው፣ ለቤተሰቦቻቸው፣ ለጎረቤቶቻቸው የማስተዋወቅ አብሮ ለመማማር ዝግጁ የመሆን ጥያቄዎችም ካሉ ደግሞ በደንብ ካዩ በኋላ ይሄ ደግሞ መልስ ቢያገኝ ሌላው ደግሞ ይማርበታል ብሎ ደግሞ የማሰብ ለሌላው ጭምር እንደዚህ አይነት ትምህርቶችን የማዳረስ ስራ ቢሰራ ብዬ አስባለሁ። እስካሁን ባለው ግምገማዬ ጥሩ ነው የምለው ግን ካለው የትውልዱ ቦታ አንጻር ትውልዱ አሁን ለየትኛው ነው ቦታ የሚሰጠው ስንል ለትምህርት አይደለም። ስለዚህ ይሄን ያህል ሰው ወደ ትምህርት እያዘነበለ ከመጣ ወደፊት ደግሞ እግዚአብሔር ቢፈቅድ ሌሎቹ መምህራን በተለያየ ጉዳይ እየሰሩ ነው። ምናልባት ወደ አንድ የተረጋጋ ማህበረሰብ ወደ መፍጠር እንመጣለን ብዬ አስባለሁ። ይሄ አጀንዳው የዚህ የግርግሩ ጉዳይ ያልቃል ብዬ ነው የማስበው። ምክንያቱም ጊዜ ነው፣ ጊዜ ደግሞ ያልፋል። ስለዚህ ምናልባት የሰከነ ትውልድ ሲመጣ ወደኋላ ሂዶ የሚያገናዝበው የሚያየው ነገር መስራት ነው የኛ ዓላማ እንጂ ወቅቱን ማዕከል ያደረገ ስራ መስራት ይቻል ነበር። አንዳንዶቹም እንደዛ ይሆናል። አስተያየት ሲሰጡ አሁን በአካልም በስልክም በልዩ ልዩ ቦታ ለምንድን ነው እንዲህ አይነት ቦታ ላይ ብታተኩሩ ተመልካች ይበዛ ነበር፣ ብዙ ሰው ያየው ነበር። ግን እኛ ብዙ ሰው እንዲያየው አይደለም የምንፈልገው፣ ሰው እንዲማር እንጂ ብዙ ሰው እንዲያየው ወይም ብዙ ተከታይ እንዲኖረው አይደለም ዓላማችን። አንድም ሰው ሁለትም ሰው እንዲማር ቤተክርስቲያንን እንዲያውቅ ስርዓተ ቤተክርስቲያን እንዲረዳ ነውና ከተነሳንበት ነጥብ አንጻር ነው የምንሄደው እንጂ እንደዚህ አይነት አስተያየቶችም ይመጣሉ። እንደው ጊዜውን ያማከለ ብታደርጉት
ጊዜውን ያማከለ ማለት በቃ የሆነ ጥግና ጥግ ብትይዙ እንደው የሆነ ብትበሻሸቁ ብዙ ተከታይ ይኖር ነበር አይነት የሚሉ ሰዎች አሉ። አሁን እንደዛ ነው ይሆን ያለው እንደዛ ነው። ተሳድቦ ዋናው ምንድነው መፈመስ ነው። ትውልዱ እንደዛ ነው። በቃ ተሳድበህ ትልቁ ሰው ዘርጥቶ መታወቅ የሚፈልግበት ዘመን ነው። ስለዚህ ይሄ በሽታ ነው ብለን ነው እኔ እንደራሴ እንደውም በመወሰብ የበሽታ ዘመን ይሄ በሽታ ነው። በቃ ምንም ጉዳይ የሌለው ነገር ውስጥ መዋኘት ከበሽታ ተለይቶ አይታይም። አንድ ሰው አንድ ቪዲዮ ከፍቶ ረጅም ሰዓት አይቶ ወደ ህይወቱ ምንም ጥቅም የማያመጣ ከሆነ ምንም ግንዛቤ በውስጡ የማይፈጥር ከሆነ ከዛ ባለፈ ደግሞ ህይወቱን የሚመርዝ ከሆነ ያንን የተረጋጋውን ማንነቱን የሚረብሸው ከሆነ ይሄ በጣም ጤነኝነት አይደለም ማለት ነውና ካለን ሁኔታ አንፃር ጥሩ ሂደቶች ላይ ነው ያለው። የሚቀጥለው ግን የበለጠ መስራት ይጠበቅብናል። ተመልካቾቻችንም ሊያግዙ ይገባል። በዚህ ተመልካቹ እንዲበዛ የተመልካቾቻችን ድርሻ እያስባለሁ። በጣም ጥሩ ነው። ቃላት ያሰማልን። እንግዲህ ያው እንዳሉት ከተመልካቹ አንጻር ሲታይ እኛ ያው ዓላማችንም ቅድም እንዳሉት ተመልካች ማብዛት ሳይሆን የሚመለከቱትን ሰዎች ማብቃት ነው። በቃ 10ም ሰው 20ም ሰው 50ም ሰው 100ም ሰው በቃ ብቻ ይመለከተው። አንድም ሰው ይሁን ይዳን አይደል? አሁን ተሰባስቦ አንድ ሰው ማዳናቀቶን አይደል የተገባ? አሁን እኮ ተሰባስቦ በዛም ሆነ አንድ ሰው ማዳናቀቶን ጭራሽ ያለውን በሽተኛ ወደ ማድረግ እንዲወጣ ወደ ማድረግ ስለሆነ እኛ የምንፈልገው አንድም ሰው ቢሆን ቤተክርስቲያኗ እንዲያውቃት ነው። ሲያስቀድሱ ምዕመናን ተወሰነ ግንዛቤ እንዲኖራቸው ነው እንጂ ተመልካች አግኝቶ በዚህ በሶሻል ሚዲያ የሚገኘውን ጥቅም ማግኘት አይደለም። ትልቁ ዓላማው ከጥቅም ጋር የተያያዘ አይደለም። መንፈሳዊ ጥቅም፣ ሰማያዊ ጥቅም ማግኘት ነው አንዱ። ድርሻን ከመወጣት አንጻር፣ ግዴታን ከመወጣት አንጻር እኔ እውነት ለመናገር አንዳንዴ በዚህ የተወሰነ መልዕክት በማስተላለፋችን ህሊና ያርፋል። ምክንያቱም ያለንበት ጊዜ ያለንበት ሁኔታ ትምህርትን ለመስጠት በፈለግነው ልክ ለመድረስ የሚቻልበት ሁኔታ አይደለም። ወጥቶ በየተፈለገው ሀገር ሄዶ ማስተማር የሚቻልበት አይደለም። ተሄዶ እንኳ ማስተማር ፍላጎቱ አቅሙ ቢኖር እንኳ ያው እንግዲህ ወደ 85 ቋንቋ ያለባት ሀገር ስለሆነች ከቋንቋ አንጻር ሄደን ማስተማር የማንችልበት አጋጣሚ አለ። እዛም ደግሞ ወጥተን ሄደን ፈቃዱን በእያንዳንዱ ተልእኮም በራሱ አስቸጋሪ መዋቅራዊ ሰንሰለቱ ስለሚያስቸግር እኛ ቢያንስ እንኳ በዚህ የተወሰነ እኛ በምንናገረው ቋንቋ ለሚሰማ ሰው የተወሰነ ትንሽ ያተርፍበታል ብለን ተስፋ እናደርጋለንና የተወሰነ ረፍት ይሰማናል መቼም ይህን በማድረጋችን። ምክንያቱም ከጥቅም እንዳልሆነ ራሳችንም ስለምናውቀው ከጥቅም ያልሆነ ጉዳይ ደግሞ እግዚአብሔር ወደ በጎ ነገር ከልዩ ልዩ ጆሮ ደርሶ በጎ ነገር ፍሬ እንዲያፈራ ያደርገዋል ብለንም ተስፋ እናደርጋለን እናምናለን። እና ይህ ስለሆነ ያው እያደረግን ያለነው ጥሩ ነው። እንግዲህ እግዚአብሔርም ጥሩ ይረዳናል። እንግዲህ በዚህ ልክ የተወሰነ ምናልባት እንግዲህ ቅድም እንዳሉት ተከታታዩ አብሮ ወደ ልቡ አስገብቶታል የሚለው 50-50 ነው የኔ ሀሳብ። ለምን ቅድም እንዳሉት እየተከታተለን ቢሆን ወይም ጥሩ ነው በርቱ፣ ወይም ደግሞ ይሄ ይስተካከል አስተያየት መምጣት ይችል ነበር። ስለዚህ ዝም ብሎ እያየን ነው የሚያልፈው ማለት ነው። ሰው እያየው እያዳመጠው ዝም ብሎ በቃ ጥሩ ነው ብሎ በልቡ ብቻ ነው የሚያልፈው። ግን እንዲህ አይነት ነገር ለራስ ተረድቶ ማለፍ አይደለም የሚጠይቀው። ደግሞ ለራስ ተረድቶ ማለፍ ሳይሆን ያን ጥሩ ነገር እዛው ላይ እኮ አስተያየት ሲጻፍበት አስተያየቱ በራሱ ትምህርት ነው የሚሆነው ለሌላው ተመልካች እና ብዙን ጊዜ አስተያየት ባለመምጣቱ ዝም ብሎ እየተመለከተን የሚያልፍ ነው እንጂ ወደ ልቡ አስገብቶ ይሄ ነገር እንዴት ጀመሩት፣ ይሄ እኮ እስካሁን ድረስ አልሰማንም፣ ያልሰማነው አዲስ ትምህርት ነው። ስለዚህ ይሄ እዚህ ላይ ደግሞ ይቀራል። ከዚህ ጎል እናንተ እኔ እንዲህ አይነት ነገር አያለው ምን ይባላል ስሙ፣ ይሄን ዘረዘራችሁልን፣ እንዲህ ያለው ግን ስሙ ምን ይባላል፣ እሱን የምትገልጡልን የሚል እስካሁን ብዙ አስተያየት አልመጣም፣ ጥያቄ አልመጣም። የመጣው ጥያቄ ቅድም እንዳሉት ነው ያለውን ዞር ብለው ካለማየታውን ቅዳሴ ላይ የካህናት ቁጥር ላይ የተወሰኑ ጥያቄዎች መጥተዋል። 2 ጥያቄ ነው እኔ ያየሁት። ያ ጥያቄም አንደኛው ይሄ ምስጋና መቼ ነበረ፣ ፍጡር ነው ፈጣሪ ነው ምን ይመስላል የሚለው እዛ እንትኑ ላይ ዩቲዩብ ላይ በሙሉ ተሰራ ነው እዚህ ጋር የጠየቀውና አሁንም ጠያቂያችን ዞር ብለው እንዲያዩት ነው የምንለው። እንግዲህ የተወሰኑ ለአንድ ጥያቄ ለ2 ጥያቄ ብለን ምንተወው ጥያቄ የለም። በእርግጥ የመጣውን ጥያቄ መመለስ ግዴታችን ነው፣ የትምህርት ስለሆነ እያስተማርንም ስለሆነ ለዛ ለመጣው ጥያቄ መልስ መስጠት። ግን መልስ የምንሰጠው ከዛ ውስጥ የሌለ ሲሆን ነው እንጂ በሙሉ ካልነው አዳምጦ ከዛ ውስጥም ያልተበራራ ካለ ድጋሚ መጠየቅ ይቻላል። ከዛ በኋላ ጠቅልለን አምጥተን መልስ እንሰጥበታለንና ይሄ በጣም ጥሩ ነው። እንደው ለሚቀጥለውስ ምን ያደርጉ ተመልካቾቻችን? እስኪ የተወሰነ ይበሏቸው። ያው ቅድም ነካክተነዋል በእርግጥ እንዲህ ያደርጉ ብለን፣ ግን እንደው ለሚቀጥለውን ተመልካቾቻችን ከዚህ ከያዘው ትምህርት አንጻር እንደው እኮ አለመች ካለ እኮ ወይም ትክክል ካልሆነ አልተመቸም ቀይሩት
እርግጥ እነሱ ብለውን አንቀይርም እኛ፣ ምክንያቱም ይሄ የሚጠቅመውን እኛም ጭምር ስለምናውቅ ዘመኑ ምን ያስፈልገዋል፣ መታወቅ ያለባቸው የቤተክርስቲያን ትምህርቶች እነማን ናቸው የሚለውን እኛም ያው እንግዲህ በአውደ ምሕረቱ ተሰይመን የምናስተምር ቤተክርስቲያኗ ልጆች ስለሆን ተልእኮም ስላለብን አስበንበት ነው እየሰራን ያለ ነው። ግን ደግሞ በትክክል የሚሰጡን መረጃ በቃ እነሱ ካሉት ጋርና እኛ ያስብንበትና እነሱ ያስቡበት እንትን ካልተገናኘ እንዲገናኝ ማድረግ የኛ ስራ ነው እና ምን ያደርጉ እንደው እንዴት ይከታተሉ፣ እንዴት ይዩ፣ እንዴት መልስ ይስጡ፣ እንዴት ጥያቄ ይጠይቁ፣ እንደው ተመልካቾቻችን እንዴት ይጠቀሙት ይሄንን ነገር። ቅድም እንዳልኩት ነው ጊዜ ቀላል ነገር አይደለም። አንድ ሰው ጊዜውን መስዋዕት አድርጎ ነው አንድን ሁኔታ የሚከታተለው። በተለይ ሚዲያ ላይ ስራ ቦታቸው ሆኖ ሊሆን ይችላል፣ ቤታቸው ሲያርፉ ሊሆን ይችላል። በልዩ ልዩ ሁኔታ ሆነው ነው የሚከታተሉት እና ዝም ብሎ እንደ ከንቱ ነገር መቆጠር የለበትም እንደው ጊዜያችን። ስለዚህ ቁም ነገር ባለው ጉዳይ ላይ ነው ጊዜያቸውን ማሳለፍ ያለባቸው ብዬ አስባለሁ። ተመልካቾቻችን እንደው ለሚያዩቸው ነገሮች ዋጋ ሰጥተው ቢያዩ፣ ዋጋ ሰጥተው ስል ምን ማለት ነው? በቃ ለልጆቻችን፣ ለህይወታችን፣ ለነጋችን፣ ለቤተክርስቲያናችን ይጠቅማል ያሉት ላይ ትኩረት አድርገው ከዛ ደግሞ ይሄ ለቤተክርስቲያን ጠቃሚ አይደለም፣ ቤተክርስቲያንን ለነገ ይፈትናል፣ በነገ በልጆቻችን ህይወት ውስጥ መሻገር የለበትም የሚሉት ላይ በቃ አስተያየት መስጠት ካለባቸው መስጠት፣ መጠየቅ ካለባቸው መጠየቅ፣ በአካል ጭምር እስከ መጠየቅ መድረስ፣ አለማሳለፍ ማለት ነው። ሁለተኛው ደግሞ መልካም የሆነው በጎ የሆነው ጅምርም ቢሆን ገና መነሻም ቢሆን ገና ብዙ ባይሰራበትም ጅምሩ መልካም ከሆነ ደግሞ ይሄ በደንብ እንዲሰጥ የሚችሉትን ያህል ማለት ምን ማለት ነው? አሁን ጊዜው በጣም ጥሩ ነው። አንደኛው ለአንደኛው ለማሻገር ለመስጠት ብዙ ምቹ ሁኔታ ነው ያለው፣ እጃቸው ላይ ነው ያለው። ሁሉም ያዩትን ሌላው እንዲያዩ ማድረግ በጣም ቀላል ነገር። እኛ ለምሳሌ እነሱ ተመልካቾቻችን ጋር እንዲደርስ ብዙ ነገር እንሰራለን። አሁን እየቀረጽን ነው። ከዛ እንደገና ኤዲቲንግ ይደረጋል። ከዛ ብዙ ስራ አለው። ከዛ ነው ወደ ተመልካች የሚደርሰው። እነሱ ግን ያን ያዩትን ግን ወደ ሌላ ተመልካች ለማሻገር ግን በጣም ቀላል ነገር ነው። ስለዚህ አንደኛው እሱ ነው፣ ለሌላው በመስጠት ሌላው እንዲሰማው እንዲማርበት በማድረግ እነሱ ደግሞ ካዩት በኋላ ከተመለከቱ በኋላ ደግሞ ያዩትን የታዘቡትን ወዲያው መስተካከል ያለበትን ጊዜ ሳይፈጅ በቃ ይሄ አልገባኝም አስተካክሉልኝ፣ ከዛ እንደገና ደግሞ ይሄ ደግሞ መልካም ነው ይቀጥል ብሎ ሀሳብና ጥያቄዎች አስተያየቶችን በደንብ ደርዝ ባለው ተመልክተው አይተው ቢሰጡ ለነገር ለእነሱ ይጠቅም። እኛ ስንዘጋጅ ያንን ጥያቄ ያንን አስተያየት ታሳቢ እያደረግን ይሆናል ማለት ነው። እንደርሳለን ማለት ነው። እነሱ ልብ እንደርሳለን ማለት ነው። አንደዛ ልባቸው አንደርሱ። አሁን እነሱም ዝም ካሉ እኛም በራሳችን ነው የምንሄደው። ቅድም እንዳሉት አስበንበታል፣ ዝግጅቱ ይቀርባል። እነሱም እያዩት በቃ እያሉ ይሄዳሉ እና ሳንገናኝ እየተላለፍን እንኖራለን። እንደዛ እንዳይሆን ያዩትን ነገር የተሰማቸውን ስሜት በዛው መጽሐፍ ደግሞ ለመጽሐፍ ቅርብ ነው። ምንም እንትን የለውም። ደግሞ እኮ ለማይሆን እንትን እኮ እንዴት አስተያየት ለመስጠት እንደምንቸኩል ዝም ብሎ እንደው አሁን ጭቅጭቅ የሆነ ክርክር የሆነ ነገር ይሆን ቢሆን እዛ ሆነን ወይ ስድብ እንጽፋለን ወይ የሆነ ነገር እንጽፋለን ወይ ድጋፍ እንጽፋለን ወይ ተቃውሞ እንጽፋለን እና እንዲህ አይነት እንትን ላይ አስተያየት ቢሰጡ ያም ለምን ይጠቅመናል? ለምንሰራው ስራ የት ጋር ማተኮር አለብን? የቱን ማየት አለብን? ምክንያቱም ለተመልካች የሚታየው ለእኛ አይታየም። እንትኑ የተለያየ ነው። እነሱ ያሉበት ቦታና እኛ ያለንበት ቦታ እንትናችን ይለያያል። አገልግሎቱ ላይ ነው እኛ ያለን፣ እነሱ ደግሞ ከታች ነው የሚመለከቱት። ደግሞ በጣም ብዙ የሚታዩ ከተችላለ የፈለገ መጽሐፍ ቢያነብ ላይ ያለው እታች ያለውን ሰው ያህል አያይ እታች ያለውን ማለት ነው እና እሱን አስተያየት ቢሰጡ፣ ጥያቄ ቢልቁ፣ ለሌላው ቢያደርሱ፣ ሸር ቢያደርጉ ሸር የሚለው ነው ሸር ይባላልና እሱን ቢያደርጉ ነው እሱ ቢያደርጉ፣ ሌላው ባለሙያዎች ቢያግዙ፣ ይሄ ሚዲያ ሙያ ያላቸው ቢያግዙ። አሁን እኛም የሙያው የለንም። የኛ ሙያ በቤተክርስቲያን በአብነት ትምህርት ቤት ነው። በሱ ካሉ እኛ እናግዛቸዋል። በሱ የሚፈልጉ ካሉ ምንድነው የሰጠውን ሰጠኝ ለዚህ አከል ይባላል። አንድ አንተ ለኔ እና እንደው የሚፈልጉ ካሉ እንደሱ እኛ እናስተምራለን። ወይ ነው የተወሰነ ጥያቄዎች ካሏቸው እንመልሳለን። በግዕዝ ዙሪያ በዜማው በምኑ ከዛ ደግሞ ከኛ ደግሞ የምንፈልገው ደግሞ አለ። እሱን ደግሞ ቢያግዙ በእርግጥ የሚያግዙን አሉ። ግን ደግሞ የበለጠ የተዋቀረና ተደራሽነት ያለው እንዲሆን ባለሙያ በጣም ወሳኝ ነገር ነው እና በሙያቸው የሚያግዙን ቢኖሩ ነው የምለው። አስተያየት ቢሰጡ፣ በሙያቸው አስተያየት ቢሰጡ፣ ይሄን ያስተካክሉ የሚሉ እኔ አስታውሳለሁ። ስንጀምር ወዲያው እንደጀመር
እና ሁላችንም አለን ቪዲዮ የሚያዘጋጀው ማለ እዚሁ እና እኔ የመጀመሪያው ቪዲዮ ስንለቅ ውልቂጤ የሚኖር ልጅ ነው እንትኗን ቪዲዮዋን በደንብ እንትን አድርጎ የቦታውን ይሄን የተቀመጥንበት ምናምን በቀይ አስመሮ ይሄን አስተካክሎ ሌላ ከለን እና ያ ምንድነው ከሙያ አንፃር በቃ ሰው እንትን ያደርጋል ማለት ነው እና እሱ ቢያደርጉ ነው ምንለው። ከዛ ትምህርት ላይ ጊዜያቸው ቢያሳልፉ በቃ አሁን የኛን ብቻ ሳይሆን ሌሎቹንም እንትን ሚዲያዎች ትምህርት ላይ የሚሰሩትን ቢከታተሉ ጥያቄ የጠየቁ መልስ ቢያገኙ የመምህራኑን ትምህርት በተለያየ መንገድ ቢሰሙ ይሄ እንደው አልፎ ያጁ ጊዜ የሚያሳልፈውን ይሄን እንደው ብሎ ጊዜው ያጅ እንደው ላይ ጀሯቸውን እና ልቦናቸውን ባያደክሙት የሚል ሀሳብ ነው ያለኝ። የሚቀጥለው ደግሞ እንግዲህ በትምህርት ደረጃ ስንገልጠው በደንብ እንገናኛለን። በጣም ጥሩ። እንግዲህ ተመልካቾቻችን ያው ወደ እናንተ እያስተላለፍ ያለ ነው እስካሁን ድረስ የተነሳንበትን መነሻ ዓላማችንና ግባችን ምንድን ነው? ከዛ ቀጥሎ እስካሁን ምን አስተላለፍን፣ እስካሁንስ ደግሞ ባስተላለፍነው መልእክት ምን ያህል ውጤታማ ሆነናል፣ እናንተስ እንዴት እየተከተላችሁን እንዴት እያዳመጣችሁን እየሰማችሁን እንደሆነ ያየን ነው። መከተል ማለት ያው ትምህርቱን መስማት ነው፣ እኛን መከተል አይደለም፣ ግለሰቦቹን ሳይሆን ትምህርቱን የቤተክርስቲያኒቱን ስርዓት እንዴት እየተከተላችሁት ነው ማለት ነውና እንግዲህ እስካሁን የተናገርነው እስካሁን ያየናቸውን ነው። ዛሬ ይህን ያቀረብንበት አንዱ ምክንያት ደግሞ እስካሁን ንዋየ ቅድሳትንና ሌሎች ያልናቸውን እያየን መተናል። አሁን ወደ ቤተክርስቲያን ስርዓት ገብተን ንዋያተ ቅድሳቱን በተወሰነ መልኩ እንግዲህ ለማንሳት ሞክረናል። ከዚህ በኋላ ወደ ዋናው ወደ መጽሐፈ ቅዳሴው ገብተን ቅዳሴውን ወደ ማብራራት የቅዳሴውን ክፍሎች እያንዳንዳቸው ለማሳየት እንግዲህ ቅዳሴ ቀላል ነገር አይደለም። ፍሬ ቅዳሴው እንኳ ወደ 14 ቅዳሴያት አሉ በቤተክርስቲያናችን። ከዛ በኋላ ስርዓተ ቅዳሴው ደግሞ ብዙ ጊዜን የሚወስድ ነው። እንግዲህ የኛ የስርዓት ሚዲያ መርሃ ግብር በአጭር ጊዜ የሚቋጭ ጥርጥር ያሉ ነገሮች አይደሉም። ነገሮቹ ያው መሰረታዊ የሆነ ጉዳይ ይዘን ስለተነሳን ይሄን ከዚህ በኋላ ደግሞ ወደ ቅዳሴው ገብተን ቅዳሴውን ስለምናብራራ እንድትከተሉ ነው። ምናልባት መምህር እኔ እንደው ከታዘብኩት ከቅድሙ ሰው አሁን መጠየቅ የሚፈልገው ማየት የሚፈልገው የሚበላ የሚጠጣ የሚለበስ ምናምን ነገር ነው። እንደው እሱ ልክ ነው። እኔ መጠየቃቸው ስህተት ነው ማለት አይደለም። እንደው ምን ሰዓት ልብላ፣ እንዴት ልብላ፣ እንዴት ልጠጣ፣ እንዴት ይሄ ጾም ሲመጣ የሚበሉ በጣም በቃ እንዴት በየጾሙ አሳ አጀንዳ ነው። ሌሎቻቸው እንዴት ልልበስ፣ አጭር ልብስ፣ ረጅም ልብስ ምናምን ነገር ይሄ ሁሌ ትምህርት የሚሰጥበትን ሰው ለራሱ ከራሱ ፍላጎት ጋር እንዲሄድ መምህራኑ ወደ እሱ ፍላጎት እንዲመጡለት የሚፈልግ ለምሳሌ አሁን ተመልካቾቻችን የሚታዘቡ ለምሳሌ አሁን ሁለታችን ተስማምተን እንደው አሁን ቁጭ ባለበት አሳ ይበላል ብለን ዝግጅት ብናዘጋጅ ስንት ተመልካች ነው የሚኖረው? በጣም ብዙ ነው የሚኖረው። ይሄ ምን ያህል ለአሉታዊ ነገሮች እድል እየሰጠ እንደሆነ የሚያሳይ ነው ማለት ነው። ልክ ነው እሱ ነው። በቃ አሁን ሰው የሚፈልገው እንደዚህ አይነት ነገር ነው። በቃ አይደለ እንዲህ ይበላል፣ እንዲህ አይበላል፣ እንዲህ ይጠጣል፣ እንዲህ አይጠጣል፣ እንዲህ ይለበሳል፣ እንዲህ አይለበስም፣ እንዲህ ጓደኛ ይዘ እንዲህ ጓደኛ ይያዝ፣ እንዲህ ይጋባል፣ እንዲህ አይጋባል፣ እንዲህ ተክሊል ይፈጸማል፣ እንዲህ ተክሊል አይፈጸምም። እነዚህ ልክ አለ ሰው ለእኛ እንዲሆንልን የምንፈልገው ከዘመኑ ጋር እኛ ዘመኑን ትተን በዘመኑ ላይ መኖር ሲያቅተን ለእኛ ስተት መጽሐፍ ቅዱሳዊ ድጋፍ መፈለግ ነው አብዛኛው ትውልድ የሚያተኩረውና እኛ ደግሞ እንደሱ አይደለም። እሱን ሌሎች መምህራን በሰፊው ማብራሪያ እየሰጡበት ነው። ጥሩ ነው። መምህራንም እየተከታተሉ መልስ እያገኙበት ነው። በዛ ልክ ደግሞ ይሄ ነገር ራሱን ችሎ ጥያቄ ሊሆን ስለሚችል ጥያቄ ከመምጣቱ በፊት እኛ አውቀን እንዘጋጅ እያለ ነው ይሄን የቤተክርስቲያኑን ንዋያት እያስቀመጥን ያለ ነውና አሁንም በዛው በስርዓተ ቅዳሴ ውስጥ እንዳለነ ያዙልን። አሁንም ይሄን ማብራሪያ ከዛ የወጣ አይደለም፣ ከስርዓተ ቅዳሴ የወጣ ማብራሪያ አይደለም እየሰጠን ያለ ነው። እስካሁን ያየናቸው የስርዓት ሚዲያ አቅርቦቶች፣ የስርዓት ሚዲያ ዝግጅቶች ምን ይመስላሉ የሚለው ነው። አሁንም በስርዓት ሚዲያ፣ በስርዓተ ቅዳሴ፣ በስርዓተ ቤተክርስቲያን ውስጥ ስርዓተ ቅዳሴን ይዘን እንቀጥላለን። አሁንም እንድትከታተሉ አስተያየታችሁን እንድትሰጡን፣ በተለይ ቅዳሴ ምዕመናን እናንተንም ሁሉንም ሰው የሚያሳትፍ ነው። ምናልባት አሁን ቀዳይ ስላልሆን ንዋያተ ቅድሳት እያየናቸው ነው። ለእኛ እንግዲህ ምናምን ልትወጡ አሁን ማስቀደስ የሚለው ግን ተሰጥኦ አለበት፣ ጸሎት መጸለይ ያለበት ቅዳሴ አጠቃላይ እኛንም ቀዳሹንም አስቀዳሹንም ጥቅልል አድርጎ የሚይዝ ስለሆነ ከዚህ በኋላ እየተከታተላችሁ እንግዲህ አስተያየታችሁን ሀሳባችሁን እንድትሰጡን ነው። እኛ እስካሁን ድረስ በአውደ ምሕረትም በተለየ አጋጣሚ ፎሎ አድርገን ላይክ አድርግ ነው የሚባለው። ምንድነው የሚባለው? ይሄ ስሙ ራሱን የብዙ ስለማላውቀው እንዲበሉን አሉ። እንግዲህ በወግዝ ጭምር እንዳታሳልፉኝ አይነት ጩኸቶች እኛ እንደሱ አይደለም እያልን ያለ ነው። ትምህርቱን ተጠቀሙበት፣ ግቡና እዩት። ለሚማሩ ደግሞ እያስተላለፋችሁ እንዲማሩ አድርጉ ነው እያልን ያለ ነው። ተከታተሉ ስንል ቤተክርስቲያናችሁን ስርዓታችሁን ወቁ እያልን ነው። ለዛሬ
እንግዲህ በእኔ በኩል ይሄ ነው። መምህር የሚጨምሩት አለ? እንግዲህ ይሄ ነው። እንግዲህ ቀጣይ የምንጀምረው ቅዳሴያችን ነው። እንግዲህ መጽሐፋችን ዘርግተን ቅዳሴያችን ዘርግተን መጽሐፉ እዛው ንባቡን እያነበብንላችሁ አስፈላጊ ከሆነም ዜማውን ጭምር የምትፈልጉ ከሆነ ያው በተወሰነ መልኩ እንትን እያለላችሁ ያው ዜማው በየቦታው አለ። ማብራሪያው ላይ ነው የምናተኩረው እኛ እንድትከተሉ እናሳስባለን። እግዚአብሔር እንግዲህ ደግሞ የጀመርነውን እንድንፈጽም እኛን ይርዳን። ተልእኮዎችን በትክክል በመንፈሳዊ እሳቤ እንድናስተላልፍ እኛ የምናስተላልፈው ቃልም ደግሞ በተመልካቾች ሕሊና አድሮ ፍሬያማ እንዲሆን እግዚአብሔር ይርዳን። ይቆየን።